አባካችሁ ራሳችሁን ጠብቁ ሁላችሁ ከአራተኛ ላይ ራሴን ካላጠፋው ብላ ስንት ሰዓት ሙሉ እዚህ ጋር ቁጭ ካልቼ ሁሉ ህዝብ ይሄው እሷን ነው የሚጠብቀው። የነፍስ አባቶቻችሁን ቤታችሁ ከጠራችሁ በኋላ በዋናነት መስቀል መሳለማችሁ መልካም ነው። ግን ደግሞ ቤቴን ጠበል እርጩልኝ ማበቃ ትልቁ ነገር ቤት ጠበል እንዲረጭ የምትፈልጉ መጥፎ ሆኖ አይደለም ይሄንን የምናገረው። ነገር ግን እንዲያው ቅዠት ሲመጣ ቤታችሁ ላይ እንዲያው የሆነ ድባብ ሲኖር ጠበል ማስረጨታችሁ መልካም ሆኖ ግን እስኪ ልጠይቃችሁ። ሰላም እንዴት አላችሁ? ውድ የማልዳን ቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ ማልዳን ቲዩብ አዲስ ቻናል ነው። የተለያዩ ወቅታዊ ጉዳዮችን፣ አስተማሪ ትምህርቶችን፣ በርካታ ነገሮችን የምታገኙበት ቤት ነውና ሁላችሁም ይሄንን ቤት ሰብስክራይብ በማድረግ የሚጠበቅብንን 1000 ሰብስክራይብ ማስገባት አለብን። ሰብስክራይብ አድርጉ። በዛሬው ዝግጅት የማስቃኛችሁ እንግዲህ የፊታችን የካቲት 9 በዕለተ ሰኞ የሚጀመረው የአብይ ጾምን አስመልክቶ የቤተክርስቲያናችን ርዕሰ መንበር የሆኑት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ መልእክት አስተላልፈዋል። በመልእክታቸው ውስጥ በጣም ገንቢ የሆኑ ነገሮች በተለይ ከህይወታችን ጋር የሚገናኙ ነገሮችን አንስተዋል። ያንን እንመለከታለን። ሌላው ከዚህ ጋር ተያይዞ እንግዲህ ሁላችንም መቼም ንስሐ አባት አለን ብዬ አስባለሁ። ንስሐ አባቶቻችን ካህናት ወደ የቤታችን እየመጡ በየጊዜው ጸበል በተለይ በዚህ በአብይ ጾም ሁሉም ንስሐ አባቶች ወደ ቤተክርስቲያን ወደ ንስሐ ልጆቻቸው ተራ ወጥተው እየሄዱ ጸበል ይረጫሉና እንደው ቤት ውስጥ ጸበል ስናስረጭ ምንድነው የሚለውን እንመለከታለን። አንድ ነገር በኮዬ ፈጬ ተፈጥሯል። እስቲ እንደውም ከሱን ጀምር። አባካችሁ ራሳችሁን ጠብቁ ሁላችሁ ከአራተኛ ላይ ራሴን ካላጠፋው ብላ ስንት ሰዓት ሙሉ እዚህ ጋር ቁጭ ካልቼ ሁሉ ህዝብ ይሄው እሷን ነው የሚጠብቀው። አባካችሁን ልጆቻችሁን ጠብቁ። በጣም ከባድ ነው በዚህ ዘመን ከልጆች ጋር ማውራትም በቃ በጣም ከባድ። እግዚአብሔር ልጆቻችንን ይጠብቅልን ነው የሚባለው። ከእንደዚህ አይነት ነገር ቆማየው እናት እየለመነቻት ነው። ስንት ሰዓት ሙሉ 2 ሰዓት በላይ ሆናታል። እዚህ ጋር ቁጭ ካለች መስኮቱ ላይ በሩን ለዋ ላይ ቆልፏለች። ማንም ሰው እንዳይገባ፣ ወደ ውስጥ ከተገባ ራሷን ልትወረውር ነው። ይሄ ሁሉ ህዝብ እሷን ለማዳን የተጠባበቁ ነው። ዛፉ ሁላ ተቆራርጦ ምንድን ነው የሚሻለው? በጣም እጅግ ያሳዝናል። እኔ እውነት ለመናገር ምን አይነት ክፉ መንፈስ ውስጣችን እንደገባ ምን አይነት ክፉ መንፈስ እንደመጣብን አላውቅም። አዎ ተስፋ ልንቆርጥ እንችላለን። ብዙ ህይወትን ጨለማ የሚያደርጉ ነገሮች ሊኖሩ ይችላሉ። ባሰብናቸው ነገሮች አይሄዱም። ህይወቱ ጣውረድ ያላት ናት። ትንሽዬ ደስታን ብልጭ አርጋ ታሳየንና ጨለማዋ፣ ክፋቷ፣ ሀዘኗ ይበልጣል። በርካታ ነገሮች በህይወታችን ጣውረድ ውስጥ እናልፋለን። እንግዲህ በዚህ ጣውረድ ውስጥ ስናልፍ ደግሞ ተስፋ ቆርጠን ራሳችንን ለማጥፋት ይሄን ያህል እንግዲህ እቺ የምትመለከቷት ከውስጥ በር ቆልፋ መስኮት ላይ ተቀምጣ እንግዲህ ለመዝለል ማለት ነው። አይ አትዝለይ የሚላት አካል እንደሌለ አስቡት። ውስጧ ማለት ነው ሴጣን አይደል ዲያብሎስ። በይ አድርጊው፣ ሰርተሽ እዚህ ምን ትሰራለሽ? ጥቅም የለሽም፣ በቃ የሚፈልግሽ የለም፣ ተስፋተሻል፣ ምንም ነገር አንቺ ባዶ ነሽ እያለ ውስጧን ይነግራታል። ለምን? ሴጣን ወደ የራሱ ግብር ሊያረጋት ይፈልጋል። እንግዲህ ሰዎች ራሳቸውን ካጠፉ ፍትሐት እንኳን በቤተክርስቲያን አይደረግላቸውም፣ ዝም ብሎ ነው የሚቀበሉት። ምክንያቱም ራሱን ላጠፋ ጸሎተ ፍትሐት እንኳን የለም። ራሱን ያጠፋው ወደዛው ወደ ሚቃጠለው እሳት እንደሚገባ ማወቅ አለበት። እንዴት ተስፋ እግዚአብሔርን የመሰለ አምላክ እያለ ሰው እንዴት ተስፋ ይቆርጣል? የፈለገ ተስፋ ልንቆርጥ እንችላለን በእንዲህ አይነት ሁኔታ ራሳችንን ለማጥፋት ማለት ነውና ምን ለማለት ነው? ወላጆች፣ በተለይ ወላጆች፣ ትላልቆች ቤት ያላችሁ ልጆቻችሁን እንዴት ነው የምትከታተሉት? በምን አይነት መንገድ ነው? የልጆቻችሁን አእምሮ እየጠበቃችሁ ነው ወይ? ልጆቻችሁ ያሉበትን መንገድ እያያችሁ ነው ወይ? እንዲህ አሁን ህፃን ፊዮሪና የተባለች 13 ዓመት ታዳጊ ሰምታችኋል። እንግዲህ ከ3 ቀን በፊት ራሷን አጥፍታለች በገመድ አንቃ ማለት። ለምን? 13 ዓመቷ ነው፣ ሰውነትሽ ወፍራም ነው እያሉ ጓደኞቿ በማህበራዊ ሚዲያ በተለያየ መንገድ እኛ በተለይ ምላሳችን በተለይ ኢትዮጵያውያን እንከን ስንፈልግና የሆነ ነገር ስንፈልግ ገና በዚህ ዓመት ሲያሮጊት መሰልሽ እያልን ሰዎችን አሸማቀናት። ከዚህ መሸማቀቅ ብላ ራሷን አጠፋች። ግን ወላጆች እንዴት ነው ልጆቻችን ጋር መቅረብ ያለብን? ልጆቻችን በምን አይነት መንገድ ነው ትሪት ማድረግ ያለብን የሚለው ልንከታተል ያስፈልጋል። እንዲህ አይነት አስደንጋጭ ነገር እንዳንሰማ ማለት በጣም ከባድ ነው እና
መከታተል ያስፈልጋል። እንግዲህ ሰዎች ስላሉች ነው ብትወርቅም ታች ዛፉን ቆርጠውታል ምን ብለዋል ታች ብዙ ነገር አዘጋጅተዋል ሊይዟት ማለት ነው። ያው መቼም ሰው አየር ላይ ሞት መሬት ሲጋጭ ነው ህይወቱ የሚያልፈውና ከልጆቻችን ጋራ ምናደርጋቸውን ግንኙነቶች በደንብ ማሰብ ያስፈልጋልና በተለይ ምንም ተስፋ በቆርጦ ይሄ ወደ ሞት የሚያመራ ነገ ህይወት አለ ነገ ደስታ አለ በዚህ ምድር ተስፋ ቆርጣችሁ በዚህ ምድር መከራ ቢመጣባችሁ እኮ ዘላለማዊ ህይወት አለን እኮ አይደል በደስታ ምን እንኖርበት። ክርስትና ደግሞ የፈተና ህይወት ነው። ሳንፈተን መኖር አንችልም። ይሄን ማሰብ ያስፈልጋልና ከሰዎች ጋራ ምናደርጋቸውን ኮሙኒኬሽን ከቤተሰብ ጋር ምናደርጋቸውን ቤተሰብ አንዱ ራሱና ግሉ ያለ ሰው ካለ ምን እንደሆነ በደንብ ልንመለከተውና ልንቆጣጠረው ያስፈልጋል ብዬ አስባለሁ። እስቲ እናንተ እዚህ ላይ ሐሳባችሁን ስጡ። እሺ እንደው የቅዱስ ፓትርያርኩን መልእክት ከማየታችን በፊት ይሄን ስሙት እስቲ። የነፍስ አባቶቻችሁን ቤታችሁ ከጠራችሁ በኋላ በዋናነት መስቀል መሳለማችሁ መልካም ነው። ግን ደግሞ ቤቴን ጠበል እርጩልኝ በቃ ትልቁ ነገር ቤት ጠበል እንዲረጭ የምትፈልጉ መጥፎ ሆኖ አይደለም ይሄንን የምናገረው። ነገር ግን እንዲያው ቅዠት ሲመጣ ቤታችሁ ላይ እንዲያው የሆነ ድባብ ሲኖር ጠበል ማስረጨታችሁ መልካም ሆኖ ግን እስኪ ልጠይቃችሁ ድብርትን የሚያመጡ ቅዠትን የሚያመጡ መናፍስት እንደ ሸረሪት ጣራ ስር ይኖሩ ይመስላችኋል? አጋንንት እንደ ትኋን ግድግዳ ላይ ይጣበቁ ይመስላችኋል? አጋንንትም ቢሆኑ ከልባችን እንጂ ከቤታችን ጉዳይ የላቸውም። አፍሪካ ውስጥ ምን ይሰራሉ? ቤት ቢፈልጉ አጋንንት የተሻለ መኖሪያ ያለበት ሌላ ዓለም አለ። የኛ እንደሳሳ ጎጆ ለምን ይፈልጉታል? አጋንንት ልባችንን ነው የሚፈልጉት፣ እንኳን ክርስቶስ። ይሄ ማለት ቤታችሁ ለበረከት ጠበል አይፍሰስበት ልላችሁ አይደለም። ነገር ግን አንዳች ሁከት በቤታችሁ ሲኖር ቤቱ አይደለም የሚያስፈልገው ጠበሉ፣ ራሳችሁ ሰዎቹ ከተቀደሱ ቤቱ ይቀደሳል። አያችሁት? መቶ አለቃው አንተ በልቤ ከገባህ ቤቴ ባትገባስ ምን ችግር አለው አለ። አንተ በልቤ ከገባህ አንተን ይዤ ወደ ቤቴ እገባለሁ፣ ቤቴ ይባረካል ነው እምነቱ። ስለዚህ በቤቴ ልትገባ አይገባህም፣ ላንተ የሚመጥን ቤት የለኝም ብሎ ክርስቶስ አምላኩን ወደ ልቡ እንዲገባ ነው የጋበዘው። በእምነት በሱ እንዲያድርበት ነው የፈለገው። አዎ መጽሐፍም የክርስቶስ ቤቶቹ እናንተ ናችሁ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ተአምሩኑ ከመታቦቱ አንተም ለእግዚአብሔር ወማህደሩ ለመንፈስ ቅዱስ፣ የእግዚአብሔር ማደሪያ የመንፈስ ቅዱስ ቤት እንደሆናችሁ አታውቁም? ምን ይላል? እኛ የእግዚአብሔር ቤቶቹ ነን፣ የክርስቶስ ማደሪያዎቹ እኛ ነን እንጂ ህንጻችን አይደለም፣ ማደሪያ ቤታችን አይደለም። የክርስቶስ ማረፊያ የሚሆነው መቶ አለቃው ይሄ ተረድቶ ጌታ ሆይ ልጄን ለማዳን ቤቴ ድረስ መምጣት አይጠበቅብህም አለ። ይገርማል። ክርስቲያኖች መሰረታዊ የሚባል ትምህርት ምናልባት ተረጋግታችሁ እየሰማችሁ ከሆነ በዚህ ምድር ላይ ሶስት አይነት ቃላት አሉ። አሁን የምትሰሙት ቃል እናንተም የምትናገሩት ቃል ይሄ ቃል አአትሪኮን ይባላል። የራሱ አካል የለውም፣ ቋሚ አይደለም፣ ኃላፊ ጠፊ ነው። ሰውየው ሲሞት ቃሉም አብሮ ይሞታል። የሚሞት ቃል ነው ያለን። ይህንን የቤተ ክርስቲያናችን ሊቃውንት ይህንን የቃል አይነት ሲናገሩ አአትሪኮን ውእቱ ቃልነ ዘይትከአ ውስተ አየር ወእምኔሁ ይትፌኖ ንባብ። አአትሪኮን ማለት እኛ የምንናገረው ቃል ነው፣ ከሱ ድምፅ ይወጣል፣ በአየር ወደ ሰው ድምፅ ይሄዳል እያሉ ያብራሩታል። ይሄ የኛ ቃል ነው። ኃላፊ ጠፊ ነው። እኛ ስንጠፋ የሚጠፋ ቃል ነው፣ የራሱ ህልውና የለውም። ሁለተኛው የቃል አይነት ደግሞ ቦርፎሪኮን ይባላል። ወቦርፎሪኮን ውእቱ ቃል ዘሰምዕ ወነቢያት እምኀበ እግዚአብሔር፣ ነቢያት ከእግዚአብሔር ዘንድ የሰሙት የትንቢት መልእክት ነው። ትንቢት እንዲናገሩ እግዚአብሔር ይህንን አለን እያሉ በእውነት ቃሌት ያሰማልን ለመምራችን። አዎ ጸበላን ማስረጨታችን ቤታችንን በጣም ጥሩ ነው። ነገር ግን እኛስ ልባችን ተረሽቷል ወይ? እንዳሉት እኮ ነው ሰይጣን ዲያብሎስ እኮ ቤት ፍለጋ አይደለም የሚመጣው፣ የኛን ልብ ፍለጋ ነው። ለቤትማ ምን እንዴ ስንት አውሮፓውያኑ ስንቱ እናቴ ስንቱ ሰማይ ጠቀስ ህንፃ ለመርገጥ እንኳን የሚያሳሱ ቤቶች እኮ አሉ። ቤት ፍለጋ አይደለም፣ ልባችንን ፍለጋ ነው የሚመጣው። ጸበል ልባችንን አስረጭተነዋል ወይ? እኛስ ወደሱ ቀርበናል ወይ? የእኛን ልብ ለሱ ሰጥተናል ወይ? ዲያብሎስ የሚያድረው በእኛ ልብ ነው እንጂ በእኛ ቤት ውስጥ አይደለም። የእኛን ነው መግዛት የሚፈልገው። ስለዚህ ይህንን በደንብ ልናስተውል። እኔ የት ነው የቆምኩት? ቤቴን ጸበል ሳስረጨው እኔስ ልቤ ተረሽቷል ወይ?
የሚለውን ልናስብ ያስፈልጋል። እሺ የቅዱስ ፓትርያርኩ መልእክት እንስማ። መልእክተ ቅዱስ ፓትርያርክ በሀገር ውስጥና በልዩ ልዩ ክፍለ ዓለማት የምትገኙ ሕዝበ ክርስቲያን በሙሉ በመዋዕለ ጾሙ ሰይጣንንና መስሐቲ ተግባሩን ድል በማድረግ ድል እንድንነሳ ያደረገን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለ2018 ዓመተ ምህረት ጾመ አርብዓ በሰላም አደረሰን አደረሳችሁ። ወልበሱ ወልታ እግዚአብሔር በዘትክሉ ተቃውሞቶ ለመናግንተ ሰይጣን የሰይጣንን ሽንገላ መቃወም ትችሉ ዘንድ የእግዚአብሔርን ጋሻ ልበሱ። እኛ ሰዎች ቀዋሚና ምሕረት የለሽ ጠላት እንዳለን እናውቃለን። ይህ ጠላት ሰይጣን ዲያብሎስ ክፉ መንፈስ ርኩስ መንፈስ ተብሎ እንደሚጠራም ቅዱስ መጽሐፍ ነግሮናል። ዲያብሎስ ከጥንት ጀምሮ በክፉ ሽንገላው ሰዎችን ሲጥል ኑሯል። አሁንም ከዚህ ክፉ ተግባሩ አልታቀበም፣ ለወደፊቱም ይታቀባል ተብሎ አይጠበቅም። ጌታችን በዚህ ዓለም በስጋ በተገለጠ ጊዜም ይህ ክፉና ርኩስ መንፈስ በሽንገላ ቃሉ ጌታችንን ሊጥል ያልተሳካ ሙከራ አድርጓል። ርኩሱ መንፈስ ጾም መንፈሳዊ ኃይልን እንደሚያቀዳጅ ያውቃልና ጌታችን ምንም ሳይበላና ሳይጠጣ 40 ቀንና 40 ሌሊት መጾሙን ተመልክቶ በሽንገላ ቃሉ ሊጥለው ሙከራ አድርጓል። ይህንን ያደረገበት ዋና ምክንያትም ጾም መንፈሳዊ ኃይል መሆኑን በውል ያውቃልና በጾም ኃይል ከእጄ ያመልጣል ብሎ በማሰቡ ነው። ይሁን እንጂ ሰይጣን የሰውን ደካማ ጠባይ በመጠቀም ያስለመደው ሽንገላ በተዋህዶ ሰውም አምላክም በሆነው ጌታችን ላይ ሊሳካለት ባለመቻሉ ተሸንፎና ተስፋ ቆርጦ ሊሄድ ችሏል። የተወደዳችሁ ሕዝበ ክርስቲያን ልጆቻችን የጌታችን ድል አድራጊነት ያስተማረን ብዙ ነገር አለ። በዚህ ተግባራዊ ትምህርቱ እኛ ጥንተ ጠላታችን ዲያብሎስን ድል የምናደርግባቸው 2 መሳሪያዎችን በዋናነት አሳይቶናል። እነሱም የእግዚአብሔርን ጋሻ መልበስና በጾም መንፈሳዊ ኃይልን መቀዳጀት ናቸው። ሁሌም እንደምንማረው በውስጣችን 2 ተቃራኒ ነገሮች አሉ። እነሱም ፍትወተ ስጋና ፍትወተ መንፈስ ናቸው። እነኚህ 2 ነገሮች አንዱ ለአንዱ ፍጹም ተቃራኒ መሆናቸውን በቅዱስ መጽሐፍ እንዲህ በማለት ያስረዳል። እስመ ስጋኒ ይፈቱ ዘኢይፈቱ መንፈስ ወመንፈስኒ ይፈቱ ዘኢይፈቱ ስጋ ወይትአበዩ በበይናቲሆሙ ከመ ኢትግበሩ ዘተፈቅዱ ወባህቱ እብለክሙ በመንፈስ ሁሩ ወፍትወተ ስጋክሙ ኢትግበሩ። ማለትም ስጋ መንፈስ የማይወደውን ይወዳል፣ መንፈስም ስጋ የማይወደውን ይወዳል፣ እርስ በርሳቸውም ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋንም ምኞት ግን ከቶ አትፈጽሙ። እነኚህ የውስጣችን ጠባዮች በዚህ ደረጃ እርስ በርስ የሚቃረኑ መሆናቸው ለምናስተውላቸው በግልጽ የሚታወቁ ናቸው። ከዚህ አንጻር ሰይጣን ይህንን ክፍተት ተጠቅሞ የስጋችንን ፍላጎት እንድንከተል ይገፋፋናል። መሳሪያዎቹ ደግሞ ፍቅረ መባልት፣ ፍቅረ ንዋይና ፍቅረ ሲመት ናቸው። ይህም በመሆኑ ነው ሰይጣን በእነዚህ ጌታችንን ሊሸነግለው የሞከረ። ይሁንና ጌታችን እነኚህን የሽንገላ መሳሪያዎች ሰባብሮ ጥሏቸዋል። የጣላቸውም በጾምና በእግዚአብሔር ቃል ነው። ጾም መጾም ማለት ከፍቅረ መባልት ከፍቅረ ንዋይና ከፍቅረ ሲመት ፍላጎት ጨርሶ መራቅ ማለት ነው። ይህንን አደረግን ማለት ደግሞ ስጋችን የማይወደውን መንፈሳችን ግን የሚወደውን ነገር አደረግን ማለት ነው። ይህ ሲሆን ሰይጣን ከሰረ፣ ድልም ሆነ ማለት ነው። በዚህ መንፈሳዊ ኃይል ዲያብሎስ ተሸንፎና ተስፋ ቆርጦ ይሄዳል። ከዚህ አኳያ እኛም በቃለ እግዚአብሔር እየተመራን የምንጾምበት ምክንያት የስጋችንን ፍላጎት በመግራት ለነፍሳችን ፍላጎት ለማደርና በዚህ ኃይለ መንፈስ ሰይጣንን በማሸነፍ የእግዚአብሔር ቤተሰብ ለመሆን ነው። የተከበራችሁ ሕዝበ ክርስቲያን ልጆቻችን የጾም ዋና ዓላማ ስጋዊ ፍላጎትን መግራት፣ በምትኩ ደግሞ መንፈሳዊ ፍላጎትን ማጎልበት እንደሆነ ተነግሮናል። በመሆኑም ይህንን መርህ ጠብቀን መጾም ግዴታችን ይሆናል። ዛሬ ባለንበት ዓለም ስጋዊ ፍላጎታችን ያየለበት፣ መንፈሳዊ ፍላጎታችን ግን የተዳከመበት ዘመን ላይ እንገኛለን።
ከፍቅር ይልቅ ጥላቻ፣ ከአንድነት ይልቅ መለያየት፣ ከመራራት ይልቅ ጭካኔ፣ ከእምነት ይልቅ ክህደትና አስመሳይነት በዓለማችን ላይ የበላይነቱን ይዞ መገኘቱ ለዚህ ማሳያ ነው። ይሁንና ዓለም ቢሰማም ባይሰማም ሐቁም ጠቃሚውም የመንፈስን ፍላጎት ማጎልበት ስለሆነ የመንፈስ ፍሬዎች የሆኑትን ማለትም ፍቅርን፣ ሰላምን፣ አንድነትን፣ ርህራሄንና ሃይማኖትን ማስፈን ምርጫችን ልናደርግ ይገባል። ቤተ ክርስቲያንም እንድንጾም የምታስተምረን እነዚህን ለመተግበር ጾም ፍቱን መሳሪያ ሆኖ ስለሚገኝ ነው። ከዚህ አንጻር የጾም ዓላማውና ግቡ ጽኑ ሃይማኖትን፣ እውነተኛ ፍቅርን፣ ዘላቂ ሰላምን፣ ልባዊ አንድነትን፣ የማይናወጽ ፍትህንና እኩልነትን፣ ወሰን የሌለው ርህራሄን በውስጣችን ብሎም በዓለማችን ማስረጽ እንደሆነ በውል ተገንዝበን ጾሙን መጾም ይገባል። ልንለብሳቸው የሚገቡ እነዚህ የመንፈስ ፍሬዎች የእግዚአብሔር ጋሻዎች ናቸውና ይህንን ካደረግን እንደ ጌታችን የሰይጣንን ሽንገላ በጣጥሰን በመጣል በአስተማማኝ ሁኔታ ድል ማድረግ እንችላለን። የተጠራነውም ለዚሁ ነው። በመጨረሻም የሕዝባችንና የሀገራችን የራስ ምታት ሆኖ የሚገኘውን ያለመግባባት ዝንባሌ ለመቅረፍ ከልብ በመጸለይ እንደዚሁም የተራቡትን በማጉረስ፣ የታረዙትን በማልበስ፣ የተጠሙትን በማጠጣት፣ የተጣሉትን በማስታረቅ፣ ፍትህ ለተነፈጉትም እውነተኛ ፍትህን በመስጠት መዋዕለ ጾም እንድንጾመው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የካቲት 9 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ቅዱስ ፓትርያርካችን ቡራኬያቸው ይድረሰን። ብፁዕ ቅዱስ አቡነ ማትያስ ቤተክርስቲያኒቷን በርዕሰ መንበርነት እየመሩ ያሉ ነው። እንግዲህ ከጥቂት ወራት በፊት ወድቀው መታመማቸው ይታወሳል። አሁን በጥሩ ጤንነት ላይ እንደሚገኙም እየተገለጸ ነው። እንኳን አደረሳችሁ ልጆቼ ብለዋል። በርካታ ነገሮችን አንስተዋል። በተለይ በዚህ ጾም ምግብ መውደድን፣ ሀብት መውደድን፣ ስልጣን መውደድን እነዚህን ሶስቱን ነገሮች ልናስወግዳቸው ከራሳችን አርቀን ልናስባቸው እንደሚገባ አንስተዋል። ከአሁን ዓለማችን አሁን ያለንበት ህይወት ከፍቅር ይልቅ ጥላቻ ነግሷል። ከአንድነት ይልቅ መለያየት፣ ከመተዛዘን ከመራራት ይልቅ ጭካኔ መጥቷል። ከእምነት ይልቅ ክደትና አስመሳይነት የበዛበት ዓለም ነውና ይህን ዓለም በምን አይነት መልኩ ነው ምን ቀይረው የሚለውን ነገሮች በደንብ ማሰብ ያስፈልጋል ብለዋል። ሌላው ራስ ምታት የሆነውን እንግዲህ ይሄ ያለመግባባት ዝንባሌ፣ ጦርነቶች፣ የተለያዩ ነገሮች ራስ ምታት ሆነውብናል። እነዚህን ራስ ምታቶች እንዴት እናስወግዳቸው ብለው ከልብ መጸለይ፣ ወደ እግዚአብሔር መጮህ እንደሚገባ፣ የተራቡትን ማጉረስ፣ የተጠሙትን ማጠጣት፣ የታረዙትን ማልበስ እንደሚያስፈልግ፣ የተጣሉትን ማስታረቅ እንደሚያስፈልግ፣ ፍትህ ለተነፈጉ እውነተኛ ፍትህ እንዲሰጥ በማድረግ እነዚህን ራስ ምታት የሆኑ ነገሮችን ከሀገራችን ልናስወግድ እንደሚገባ ቅዱስ አባታችን ገልጸዋል። ጾሙ ደግሞ የሰላም የፍቅር ሆኖ ለዛ ለምንናፍቀው ለብርሃነ ትንሣኤ ሁላችንንም በሰላም በፍቅር በጤና ያደርሰን ለማለት ፈልጋለሁ። ስትጾሙ ወንድሞቻችሁን እህቶቻችሁን አስቡ። ችግረኞችን ከፊት አሰልፋችሁ፣ መረዳት ያለባቸውን ከፊት አሰልፋችሁ፣ አካል ጉዳተኞችን ከፊት አሰልፋችሁ ነው ይህንን ጾም መጾም ያለብን። እነሱን እያገዝን እነሱን እየረዳን መሆን አለበት። ክርስቶስ የሚመጣው ለእነሱ ስለሆነ በእነሱ በረከትን ስለምናገኝ በዚህ አይነት ሁኔታ ጾሙን አሳልፈን ለብርሃነ ትንሣኤ ሁላችንም ያደርሰን። እንግዲህ ማልዳን ቲዩብን ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ዝግጅት እንገናኛለን። ቸር ቆዩልኝ።